የሰሜን ኢትዮጵያ ውጥረት አንደኛ ማሳያ የወልቃይትና የራያ ፍጥጫ ነው። ባለፈው በጸለምት አቅጣጫ ህወሓት በከፈተው ውጊያ ከፕሪቶሪያው ስምምነት በኋላ መጀመሪያ ጊዜ ከፌደራል መንግስቱ ጋር ወደ ግጭት ሊገቡ ነው በሚል ስጋት ዓለም አቀፍ ደረጃ ሲስተጋባ ነበረ። እንደተባለው ውጥረቱ ከዛ በኋላ እየጨመረ ነው። መጀመሪያ ላይ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ለተወሰነ ጊዜ አቋረጠ። ቀጥሎም መከላከያ ሰራዊት ወደ ትግራይ አቅጣጫ ተንቀሳቀሰ የሚለው ዜና ተጨምሮ ስጋት ፈጠረም። በዚያው ልክ የኤርትራ ጦር ወደ ትግራይ መግባቱና ከህወሓት ጋር ተጣምሮ በጦርነት ለመክፈት ያለው ዝግጅት በድንበር ያለው ወታደራዊ እንቅስቃሴ ዋና ሆኖ ተዘገበ። ህወሓት እንደ ኤርትራ ካሉት ጋር በተፈጠረው ጥምረት ጦርነቱን ለማሸነፍ ስሌት እንዳለው ለህዝቡ እየነገረ ነው። በሌላ በኩል የህወሓት ኤርትራና የኢትዮጵያ ጦርነት እንዳይቀሰቀስ የማሸማገል እንቅስቃሴ ተጀምሯል። በዋነኝነት ሳውዲ አረቢያ ኢትዮጵያንና ኤርትራን በይፋ እየሸመገለች ትገኛለች። በዚህ ሁሉ መካከል በየትኛውም ሰዓት ሲነኳቸው መነጋገሪያ የሚሆኑት ወልቃይትና ራያ አዲስ የፖለቲካ ትኩሳት ፈጥረዋል። ጉዳዩ በአማራም በትግራይም ያልተጠበቀ ይመስላል። መዝገቡም በሁለቱም በኩል ከፍ ብሎ እየታየ ነው። በሁለቱም በኩል መግለጫዎችን ተከታትለው ወጥተዋል። የመግለጫዎቹም አጠቃላይ መልእክትና ፖለቲካዊ ትርጉም በዚሁ አስከትለን ድሉ ጠባብ ነው የተባለ ነው። ህወሓት ህጋዊ እውቅናው በምርጫ ቦርድ ተሰርጿል። በምትኩ ሌሎች ፓርቲዎች ይሳተፋሉ ተብለው ነበረ። በተለይም የቀድሞ የትግራይ ጊዜያዊ ክልል አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከመቀሌ አዲስ አበባ መጥተው የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር በሆኑ ጊዜ የተመሰረተው ስምረት ፓርቲ በምርጫው ዝግጅት ያደርግም ቆይቷል። ብሔራዊ ምርጫ ቦርድ በአማራና በትግራይ መካከል አከራካሪ ሆኖ የቆየ የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ ሁለቱ ክልሎች የፖለቲካ አክተሮች በየፊናቸው መግለጫቸውን አወጥተዋል። የፌዴሬሽኑ ውሳኔ አማራና ትግራይ ኃይሎችን እንደ አዲስ ያፋጠጠ ሆኗል። በትግራይ በኩል ሁሉም ኃይላት አንድ ሆኖ የተቃውሞ መግለጫ አሰምተዋል። በአማራ በኩል እንደ ትግራይ ወጥ የሆነ ተቃውሞ አልታየም። ግማሹ የፌዴሬሽኑን ውሳኔ እንደ በጎ እርምጃ ቆጥሮ ድጋፉን የሰጠ አካል አለ። ሌላው ደግሞ ውሳኔውን በስጋት በመመልከት ቀጥሎ ያለውን አደጋ ከወዲሁ እየተጠነቀቀ ይገኛል። በዚህ ሁሉ መሀል የፌዴራል መንግስቱም አለ፣ ውጥረቱም አለ። ጥያቄው የፌዴሬሽን ምክር ቤት ውሳኔ የወልቃይትና የራያ ዘመናት ጥያቄዎች ይመስላሉ የሚል ነው። የጥያቄው ማጠንጠኛ ከራያ ጉዳዮች ጋር ካልተያያዘ አደጋው ከባድ መሆኑ አይቀርም ይላሉ አስተያየት ሰጪዎች። አንዳንድ ነገሮች ተቃራኒ ኃይላትን አንድ የሚያደርጉበት እውነት አለ። በሕገ መንግስቱ መሰረት ተዋቀሩ የተባሉ ክልሎች ድንበር ላይ ያለመግባባት ገጥሟቸዋል። አማራ ኃይሎች ህወሓትንና ሕገ መንግስቱን አጥብቀው የሚቃወሙት በዚህ ትርጉም ነው። ህወሓት በፖለቲካ ፕሮግራሙ አማራን በድሏል የሚለው ክስ ለረጅም ጊዜ የኖረ አሁንም ያለ ነው። በተለይም የወልቃይትና የራያ ጉዳዮች በሃይማኖት፣ በታሪክ፣ በባህል ተስማምቶ ተጋብቶ የኖረ የነበረውን የአማራና የትግራይን ህዝብ መካከል ፈተና ይዞ የመጣ ነው። ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የወልቃይትና የራያ ነጻነታቸውን አውጇል ቢባልም ህወሓትና አጠቃላይ የትግራይ ኃይላት የፕሪቶሪያውን ስምምነት ጠቅሰው ጥያቄ አለን ብለዋል። የትግራይ ቀድሞ ግዛት ሁኔታ በነበረበት እንዲመለስም ጠይቀዋል። የትግራይንም የአማራን ጥያቄ ሲሰማ ቆይቶ መጨረሻ ላይ መፍትሄ ሀሳብ ይዞ ብቅ ያለው የፌዴራሉ መንግስት ወይንም የፌዴሬሽን ምክር ቤት በኩል የተላለፈው ውሳኔ እንደ አዲስ ወልቃይትና ራያን አነጋጋሪ አድርጓቸዋል። ይህንን ተከትሎ በአማራና በትግራይ የተያዙ አቋም መግለጫ እየተስተጋባ ነው። ሳውዲ የጀመረችው እርቅ የኢትዮጵያና የኤርትራ ፖለቲካዊ ግንኙነት ባለፉት ጥቂት ዓመታት ውስጥ ብቻ ከከፍተኛ የፍቅርና የወዳጅነት ማማ ወደ ከረረ ጥርጣሬና የመከራ ዘቅት ውስጥ ገብቷል። ይህንንም ተከትሎ ሳውዲ አረቢያ በሁለቱ ሀገራት መሪዎች ማለትም በጠቅላይ ሚኒስትር አብይ አህመድ እና በፕሬዝዳንት ኢሳያስ አፈወርቂ መካከል ዳግም የሰላም ድልድይ ለመገንባትና እርቅ ለማውረድ ሰፊ ዲፕሎማሲ ዘመቻ መጀመሯን ዓለም አቀፍ ሚዲያዎችና የፖለቲካ ተንታኞች ያስረዱታል። የሳውዲ አረቢያ የእርቅ ጥረት ይህንን ለማድረግ አንድ እድል የፈጠረ ቢሆንም የመጨረሻው ውሳኔ ግን ያለው በአዲስ አበባና በአስመራ ቤተ መንግስቶች ውስጥ ነው። ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት ኢሳያስ አፈወርቂ ታሪክን መለስ ብሎ በመቃኘት የጦርነት አውዳሚነትን ተገንዝቦ ለቀጣዩ ትውልድ ሰላማዊ ቀጠናን ለማስረከብ ፖለቲካዊ ቁርጠኝነት ሊያሳዩ ይገባል። አለበለዚያ ግን በቀጠናው የሚፈነዳው ሌላ ጦርነት ሁለቱ ሀገራቶችን አልፎ በመላው የምስራቅ አፍሪካና የቀይ ባህርን ደህንነት አደጋ ላይ የሚጥል ይሆናል። ይህ እንዳይሆን ዓለም አቀፍ ማህበረሰብ፣ የፖለቲካ ምሁራን
የሲቪል ማህበራትና መላው ህዝብ የሳውዲን ጥረት በመደገፍ ኃላፊነታቸውን ሊወጡ ይገባል። የሳውዲ አረቢያ ዲፕሎማሲያዊ ጥረት በአፍሪካ ቀንድ የተጋረጠውን የጦር ደመና ለመግፈፍ ወቅታዊ ወሳኝ እርምጃ ነው። በተባበሩት አረብ ኤሚሬቶች፣ በሳውዲና በቱርክ በሌሎችም ኃይሎች የጥቅም ሽኩቻ መካከል ኢትዮጵያና ኤርትራ የራሳቸውን ብሔራዊ ጥቅም የሚያስጠብቁት በጋራ ሲቆሙ ብቻ መሆኑን ሊገነዘብ ይገባል። የጅዳው ስምምነት ፈርሶ መቃቃር ቢፈጠርም በፖለቲካ ውስጥ ቋሚ ጠላትም ሆነ ቋሚ ወዳጅ እንደሌለ ሁሉ ለሰላም የሚደረገው ጥረት መቼም ቢሆን ሊቋረጥ አይገባም።